በቅድሚያ አሁን የምናገረው ንግግር ትችት ምናምን የሚመስላችሁ ሰዎች ካላችሁ ገና ካሁኑ ቪዲዮን ስክሮል አድርጉት እና እኔ አንድ ያየሁት የገረመኝ እውነታ ስላለ ላካፍላችሁ ነው እና የመጣሁት። ከ6 ወር በፊት አካባቢ አንዲት ማውቃት በጣም ገራሚ ሰባኪ ሴት ነበረች እና የታክሲ ሰልፍ አካባቢ በተደጋጋሚ መታ ትሰብክ ነበር እና ማለት ነው እንዴት አባቷ እንደምታምር ማለት ነው። በቃ ቀይ ነች፣ ድንቡሽ ቡሽ ያለች ናት። በቃ እንዴት ደስ እንደምትል አለባብሷ ምናምን በጣም ደስ ይላል። በዛ ላይ ደግሞ ስትሰብክ በጣም ኤነርጀቲክ ነች። በቃ ምን ልበላችሁ፣ በቃ በጣም ፓወርፉል ነች። እግዚአብሔርን ተቀበሉ፣ ለእናንተ ሲል የሞተው ለእናንተ ሲል የተሰቀለው ምናምን ስትል በቃ እኔ ግርም ብዬ ምናምን ተመስጬ ነበር ማዳምጣት ማለት ነው። እና አሁን ዛሬ ጠዋት ወደ ስራ እየሄድኩኝ መንገድ ላይ ተገናኘ ማለት ነው። የጠላታችሁ እንጂ በህይወቴ እኔ እንደዚህ ደንግጬ አላቅም። በቃ ምን ልበላችሁ ማለት ነው። በቃ ማለት ትንሽ ነገሯ ነው እሷ የሚመስለው እንጂ ጭራሽ እሷን አትመስልም ማለት ነው። ይሄ ጉንጯ ማለት ነው፣ ይሄ ጥርምስ ብሎ ይሄና ይሄ ጋሻ የአባቶቻችን የተዋጉበት ጋሻ አለ አይደል? እሱን ነው የሚመስለው። ይሄ ጉንጯ ተጠራምሶ እንዲህ ልብ ቅርጽ አይነት ዲዛይን ይዟል ማለት ነው። ይሄ አንገቷ ላይ እዚህ ጋር እና እዚህ ጋር አጥንት አለ አይደለ? ኪስ ነው የሚመስለው፣ እንዲህ ብሎ ኪስ ነው የሚመስለው ማለት ነው። በቃ እኔ አላቅም። በቃ ያ ቅላቷ ምናምን ወፍ ጠፍቶ ከቸኮሌት መለስ ያለ ጥቁረት ላይ ነው ያለችው ማለት ነው። በቃ ምን ልበላችሁ እግዚአብሔርን። በቃ እና አሁን እቺ ሴት አስቡት፣ እቺ ሴት ለክርስቶስ ፍቅር ስትል ማለት ነው አስቡት፣ ቃሉን እየመሰከረች ስጋዋ ሲከዳት። በቃ እንደዚህ አይነት አማኝ እኮ ነው የሚፈልገው ጋይስ፣ አስባችሁታል? እንደዚህ አይነት አማኝ ለክርስቶስ ሲል ሁሉን ነገሩን የሚተው እና አሁን እቺ ሴት ከነስጋዋ ማድረግ የለባትም ብላችሁ ታስባላችሁ? እስኪ እናንተ ሀሳባችሁን ኮሜንት ላይ ንገሩ።